መሲ ማን ነው ሮናልዶ ማን ነው ካኑ ማን ነው ይሄንን ስል በመጥፋቱ ሰዱ በዚህ ዘመን እነዚህን ሰዎች ያላወቀን እንደሆን አራዳ ተብለን አንጠራ አይደለ እንዴ መሲ ካልቁ ማሻአላህ ይገባት ይችላል አይደል من جاء بسفيان الثوري فله 10,000 سفيان الثوري يزول متاسو 10,000 10 شي مالنو درهم وينم دينار على عمر رضي الله عنه دعاني تواقي هنا دعاء الله اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا الله يسراويتشن ولا ملكام ارقلي الله مالن اسراين ولا مالنو يانتن فيت في اللقيتهم ولا درقو الله يسريتشي يا بقاوتن سرا ولا بزا سرا وسط مالنو لأنداچم سو درشان التادرق لن تبيش አድርግ ብሎ ይለምኑ ነበር እኔና እናንተ ታዲያ እንዴት እንደሞቱ ታውቃላችሁ ተደብቀው ነው የሞቱ ለምን ተደብቀው እንደሞቱ እናውቃለን الله أكبر الله أكبر وبه نستعين في أمور الدنيا والدين ونصلي ونسلم على حبيبنا وقدوتنا ورسولنا محمد صلى الله عليه وسلم وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته الله سبحانه وتعالى فكاريونا ندون يزاريو أرستمتوا وشاتشن إن شاء الله تعالى ميونو إخفاء الأعمال والخوف من الرياء والسمعة من نسراچون سراوچن مدبقنا كيسملኝና كيولኝ مفرات الله سبحانه وتعالى ከኛ ስራችንን ሊቀበልን የሚችለው እኛ ስራችንን ለአላህ Subhanahu Wa Ta'ala ጥርት አድርገን የሰራን እንደሆነ الله ከዚህ በፊት የነበሩ ሰዎች ስለ ስራቸው በጣም ይጨነቃሉ ከመስራታቸው በፊት ይሄንን ስራ መስራው የአላህን Subhanahu Wa Ta'ala ፊት ፍለጋ ነው ወይንስ ሌላ ነው ለሌላ ነገር ነው የሚለው ነገር አስቀድሞ ከመስራታቸው በፊት ያስጨንቃቸው ነበር ለዛም ነው አቡ ሁረይራ ረዲየላሁ ዐንሁ كان إذا حدث بحديث الثلاثة الذين أول من تسعر بهم النار يغشى عليه كوفا ووجلا أن يكون أحدا منهم أبي هريرة رضي الله عنه سلا سوستو كياما كان بالنسو أساس سلميك تتل سوش مالنو يمنا قرون حارس تناقروا بمياك أبو بياني بمنا قروا بساعات اللهن كمفرات يتنسى نجا من هنا لميلو نجار ياسجنك عيشونا راساچون يستو نبر حديث بيتشابه مزق حديث انغدي ሁላችሁም حديث امام مسلم ሁላችንም ሰምተን ያደግነው حديث ነው በአላህ Subhanahu Wa Ta'ala መንገር ተጋሎ ላንተን የተጋደልኩት ኃይለን ያደለህም የሚለው አላህ ዓሊሙ ማለና ዕውቀትን ፈልጎ ቁርአንን ቀርቶ ኃይለን ያደለም የሚለውን ሐዲስ እንደዚሁም ዱንያ ተሰጥቶ በአላህ Subhanahu Wa Ta'ala መንገድ ተሰድያን ይሰድቅ ያለው ብሎ አስቦ ነገር ግን ቂያማ ቀን በሚመጣበት ሰዓት ለኔ አይደለም የሚለውን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ በሚናገር ወይንም በሚያስተምሩበት ሰዓት ይፈሩና ከፍራቻ የተነሳ ነገ ምን ሆናለሁ የሚለው ያስፈራቸውና ራሳቸውን ይስቱ ነበር እንግዲህ አቢ ሁረይራ ሁላችሁም ታውቃላችሁ
የነቢዩን አለይሂ ሰላቱ ወሰላም ሐዲሶችን በማፈስ ከሰሃቦች የመጀመሪያ ቁጥርን የያዙት እሳቸው ናቸው አይደል? ስማቸው ማን ነው? አብዱራህማን ማን? መሲ ማን ነው? ሮናልዶ ማን ነው? ካኑ ማን ነው? ይሄንን ስል በመጥፋቱ ሰዱት። በዚህ ዘመን እነዚህን ሰዎች ያላወቀን እንደሆን አራዳ ተብለን አንጠራ አይደል እንዴ? መሲ ካልቁ ማሻአላህ ይገባት ነች ይባላል አይደል? ኢኽዋኒ ሱብሃንአላህ አወቅናቸው አላወቅናቸው በህይወታችን ላይ የሚጨምሩት ነገር የለም። እኔ ያወቅኳቸው እንደውም በህይወቴ ላይ በአላህ Subhanahu Wa Ta'ala ፍቃድ ለውጥ ሊያመጡ በህይወቴ ላይ ማለት ነው አንድ ነገር ሊጨምሩልን የሚችሉ ያወቅኳቸው እንደውም የነቢዩን አለይሂ ሰላቱ ወሰላም ባልደረቦችን ሳውቅ አቡበከር ማን ነበር? ዑስማን ማን ነበር? ዓሊ ማን ነበር? ጠልሃ ማን ነበር? ዙበይር ማን ነበር? የሚለውን ሳውቅ ነው ህይወቴን መለወጥ የምችለው። ለምን ሰርቶ ያለፉት ነገር እኔ ያወቅኩትና ከነሱ ተምሬ በዛ አይነት መንገድ ማለት ነው የሚሄድ ከሆነ የህይወት ለውጥ ይሆነኛል። ነገር ግን እነዚህ አሁን የጠራቸውና መሰሎችን በማዳነቅ ምኖር ከሆነ ወላሂ በህይወቴ ላይ አንዳች ነገር አይጨምሩልኝም። ስለዚህ ኢኽዋኒ ብዙም ባንጨነቅ ስለነሱ መጨነቅ ያለብን ብዙ ነገር አለና አቢ ሁረይራ አብዱራህማን ቢን ሰክር አልደውሲ የየመን ሰው ናቸው። የመናዊ ናቸው። የነቢዩን አለይሂ ሰላቱ ወሰላም ሐዲስ ያኒ በማፈዝ ከሰሃቦች የመጀመሪያውን ቁጥር ነው ያዙት። ስንት ሐዲስ ነው ያፈዙት? 5000 ሌላ ይሞክር 5374 ሐዲስ ናደል ኢማሙ ስዩጢ ረህመቱላሂ ዐለይሂ ፊ አልፊያቸው እንዳሉት والمكثرون في رواية الأثر أبو هريرة ويليه ابن عمر وأنس والبحر كالخضر وجابر وزوجة النبي. النبي عليه الصلاة والسلام حديث بما فزت للك بوتايازوت سبات ناچو. يمجمّر يوم ناچو أبو هريرة رضي الله عنه ويليه ابن عمر كعبد الله يعني أبي هريرة قتل النبي عليه الصلاة والسلام حديث بما فز متاوقت ما ناچو عبد الله ابن عمر كزان أنس كزان عبد الله ابن عباس عدل كزان أنس عبد الله ابن عباس جابر إن ناتاچن عائشة رضي الله عنها ودزال مقبات هذا اللم. لكن أبي هريرة رضي الله عنه የነቢዩን አለይሂ ሰላቱ ወሰላም ሐዲስን በሚዘግቡት ቅድም የተከስናውም ምን ይሆኑ ነበር? አላህ ነገ ለኔ አልሰራህም ብሎ እንደው ስራዬን ሁላ ከፍ በፊቴ ወረውር ይሆን? አላህ ተቀብሎኛል ይሁን ብለው ይጨነቁና ራሳቸውን ይስቱ ነበር። ዛሬ ላይ ላኪን ኢኽዋኒ ስራችን ሁሉ ውጭን ያለው አይደል? ከዚህ በፊት የነበሩ ሰለፎች ስለ إخلاص سلميلو نجر بتاعي يتجنقوا نبا. سفيان الثوري رحمة الله عليه من يلالو ما عالجت شيئا أشد من قلبي لأنها تتقلب علي. أنا سفيان الثوري رحمة الله عليه براسل علىكمكم التقلكم مالنو بتأم كبادي هنا نجر كقلبي بلتالو لمن عندي قلبي لني ትሆናለች ወይንም ደግሞ በእኔ ላይ ትሆናለች አሉ። ሁሌ እንደታገልኳት ነው። ስለ ኢኽላስ እየተናገሩ ሱፊያን ቢን ሰውሪ ረህመቱላሂ ዐለይሂ ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል? እኔ ሰለፎችን ሳነሳ በጣም ከመወዳቸው ሰለፍ አንዱ እሳቸው ናቸው። ስለሳቸው ትንሽ ብለን እንለፍ። እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱት።
ለምን ተደብቀው እንደሞቱ እናውቃለን አቡ ሐኒፋ ረህመቱላሂ ዐለይሂ ከሞቱ በኋላ የዓባሲያ ኸሊፋ ወሊ የነበረው አቡ ጃዕፈር አልመንሱሪ አቡ ሐኒፋ ችን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ አነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ነው ያመላከተው ወደ ሱፊያን አልተውሪ ነው ረህመቱላሂ ዐለይሂ እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ አለለ ሱፊያን አልተውሪ እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት አቡ ሐኒፋ ማለት ነው ቃዲነትን እንቢ ብለው ነበር ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና ሱፊያን አልተውሪ አቡ ጃዕፈር አልመንሱር ለቃዲነት እንደሚፈልገው በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ أبي منصوري أبو جعفر المنصوري فو إمام سفيان الثوري رحمة الله عليه كوفا لقوا ود مكة ششتوا اللي النجر بسما بسات سويش أفلالقو اندامتو ماززا أفلالقو ليما لامتام صومنالا من جاء بسفيان الثوري فله 10,000 سفيان الثوري نزول متاسو 10,000 10 شمال النو درهم وينم دينار على اللتان ساتشو ميششوت قادي አልሆንም ብለው ነው እሱ ደግሞ ቃዲ ካልሆናችሁ ያላቸው ነው ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር ያኒ አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁን መካ ለቀው ወደ በስራ እንደገና ሸሹ ማለት ነው በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብለዋል ለዛም ነው ኢማሙ አውዚ ረህመቱላሂ ዐለይሂ ስለሳቸው ጥልቅ ዕውቀት በሚናገርበት ሰዓት ምን አለ لو قيل لي اختر لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري أني ما لأنه لزيج عمة يالله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة واستميكم من سو مرت تبي أدلهم بالستين قالوا مرطو سفيان الثوري نالو لالا شو يا شريعة تلك هنا أوقت لزمنا يحيى بن سعيد القطان سل سفيان الثوري رحمة الله عليه سناقروا منالو ليس أحد أحب إلي من شعبتا ولا يعدله عندي أحد وإذا خالفه السفيان أخذت بقول سفيان يحيى بن سعيد القطان رحمة الله عليه ساچون تلك የሚባሉ ሰለፍ አንዱ ናቸው እኔ ዘንድ ማለት ነው ከሹዕባ ቢኑ ሐጃጅ የበለጠ ሹዕባ ቢኑ ሐጃጅ ካስተወሳችሁ ከዚህ በፊት እንዴት ተውባ አድርጎ ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል የምታስተውሱ ከሆነ ሐጃጅ ቢኑ شعبة بن حجاج تلك يا إمام مالك رحمة الله عليه تماريناتشو الناس كشعبة بن حجاج يبلت ودني تودع جوان السيلم ولا يعدل عندي أحد كعالم وشمال النو كشعبة بن حجاج يبلت أني قام يستكاكل ويلمالو سعيد بن يعني يحيى بن سعيد القطان رحمة الله عليه نقر قنالو سفيان الثوري رحمة الله عليه أنا مودون تلك عالم يا إمام مالك تماري وانا شعبة بن الحجاج يخلف عندهم مودون شعبة بن الحجاج انتشي مكتلو مكبلو
የሱፊያን الثوري رحمة الله عليه አባባልና ንግግርና ራእይ ነው አሉ እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው ስልጣን አልቀበልም አልፈልግም በማለት በስደት ማለነ ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው ምን የሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي أني كنيين كمتاقل بلاي يبرتابين عنداش نقر يلمالو عندي بني لا يتهون الليج عندي دقمو بس ولا يهون اللعب سلزي إخواني كل مؤمن ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሉም እኛ ሙስሊሞችን ሊያስጨንቀን ይገባል ኢኽላስ የሚለው ነገር والله በጣም ከባድ ስለሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰይ በዘገቡት ሐዲስ ان الله لا يقبل من عمل الا ما كان خالصا وابتغي به وجهه الله سبحانه وتعالى ስራን አይቀበልም ጥርት ተደርጎ ለሱ የተሰራ እንደሆነ እንጂ ጥርት ተደርጎ መሰራት ብቻ አይደለም የሱ ፊት የተፈለገበት እንደሆነ እንጂ አላህ ኢኽላስን ይለግስ እኛ አይደለንም እኮ والله ሰሃቦችም ስለ ኢኽላስ ነበር የሚጨነቁት ዑመር ረዲየላሁ ዐንሁ ዱዓያኒ ታዋቂ የሆነ ዱዓ አላቸው اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لاحد فيه شيئا الله ስራዎችን ሁላ መልካም አርግልኝ الله ማለነው ስራዬን ሁላ ማለነው ያንተን ፊት ፍለጋ የተሞላ አድርገው الله ሰርቼ ያበቃውትን ስራ ሁላ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ ላንተ ብቻ አድርግ ብለው ይለምኑ ነበር እኔና እናንተ ታዲያ ምን ነገር ይፈራ والله መጨነቅ አለብን ኢኽላስ ሚለው ነገር በጣም ሊያስጨንቀን ይገባል الله سبحانه وتعالى ኢኽላስን ይረግሰ እዛም ነው ሸይኽ الاسلام تيم رحمه الله عليه ስለ ኢኽላስ ስለ ንያ ሲናገሩ ምን አሉ النيه للعمل كالجان كالروح للجسد يعني نية لفسرة لعبادة مثالها لك روح مالنو لجسد اندهونتشو نوعا يسوليج مالنو بوسط روح يعني لندو منور عندما يتشلو ولا سرام مالنو إخلاص ميلو نقر بوسط سكياني نور عندهم الله يفلقنو يأكل كلن بنسراو أي كبلن سلزي أني منانتم واللي مجنيك يعلبن إخلاص ميلو نقل يسجنك أن يقبل لكن سفيان الثوري رحمة الله عليه انداس جنك أتشوهلا الله إخلاص يستن بنقراچن است الله إخلاص يستن بسراچن است الله إخلاص يستن بيانداندو تكباراچن است مالنو يا الله سبحانه وتعالى فيت مفلق لا الله بيچاطرتو مسرات ميبالو النجر الله يلقسن يا قال هنا الله من إلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسروا تنسرام على أن أين قصدن يا الله سبحانه وتعالى أيتنم كابك أموالا لك نفاس دوستدو أبوارا وينم أمدن عدرقنا إلى الله لمن سيسروا يا الله سبحانه وتعالى في تفلقوا من سلال رقوا سلال سرут الله يطبق إخلاص الله يلقسن والله በጣም የሚያሳስብ በጣም የሚያስፈራ ነገር ነው إخلاص ስለዚህ إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتابات جوست الضياء المقدسي رحمة الله عليه آثار يعني بمبالو كتابات جوست أحاديث المختار إيه المقدسي مبال عالم وش كسماتشو يفلسطين عالم وش ناتشو عبد الغني المقدسي الضياء المقدسي نزي
ከፍልስጤን አካባቢ ወጡ ትልልቅ የዑለማው الاسلام ናቸው እና ዙበይር ኢብኑ ዓዋም ኢማም አልባኒ ረህመቱላህ ዐለይሂ يعني حسن بلوتال درجه ان شاء الله تعالى من الان من استطاع منكم ان يكون له خبي او خبيئه من عمل صالح فليفعل كن انت الله بيتشا مياوقو بالسنه بالله بيتشا مكاكل امتكر سرا መስራት የቻለ ሰው ከናንተ ከመልካሙ ስራ አላህ ብቻ የሚያውቃት ድብቅ የሆነች ስራ ይስራሉ ይሄ ፈራኢድን ወይንም ግዴታ የሆኑ አምልኮቶችን ለማለት አይደለም ለምሳሌ አከለን የዙህርን ተሰድያን የዙህርን ተሰግደያን ዙህርን ሲሰግድ ተደብቀ ስገድ ማለት አይደለም ጾም ስትጾም ተደብቀ ጾም ማለት አይደለም ሐጅ ስታደርግ ተደብቀ ሐጅ ማድረግ አያን አድርግ ማለት አይደለም ለማለት የፈለጉት አብዱላህ ኢብኑ ዙበይር ረህመቱላህ ዙበይር ኢብኑ ዓዋም ረዲየላሁ ዐንሁ ከሱናው ስራ አንተና አላህ ብቻ የሚያውቀውን ስራ መስራት የምትችል ከሆነ ከመልካሙ ስራ ነገ አላህ ሆይ ሱፊት በመጥቆምበት ሰዓት በሁሉ ነገር ከሰር ከስራክ ምንም ሳይቀር ሲቀር የሆነች ነገር ትዝብላ አላህ ይሄንን በዱንያ ያለው የሰራውት ያንተን ፊት ፍለጋ ነው እንደው አንተ የተቀበልከኝ ከሆነ ማንንም አላያትምና አሁን በዚች ነጃ በለኝ ብለ ምትፈልጋት ስራ እንደዚህ አይነት ስራ ላይ ምትችል ከሆነ ደብቀ ስራ ይላል ጾም ሊሆን ይችላል ሰደቃ ሊሆን ይችላል የሰው ልጅን በመርዳት ሊሆን ይችላል በሌላ መልካም የሚባሉ ሱናዎች ስራዎች ብዙ ናቸው በርካታ ናቸው በኔን ባንተና በአላህ Subhanahu Wa Ta'ala ፊት ብቻ በመሃል እምትቀር ስራ ድብቅ የሆነች አላህ ብቻ የሚያውቃትን ስራ ከቻልክ ስራ ይላል አላህ ይወፍቅ እዛም ነው በአብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ዘመን السنة ሙስሊሞች ለመገዝዋ ወጡ ሩሞችን ለመዋጋት ሩም እንግዲህ በዛ ዘመን ሁለት ትልልቅ አስፈሪ ማለት ነው ኃይሎች ነበሩ አይደል እንዴ የፐርሺያና የሩም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያኒ ሰሃቦችም እነ በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት ይመጡት አይደል እንዴ እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛሁ እንደምንኖርባት ሀገር ኃያል ከሚባሉት ናቸው እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚ ፍለፊት يعني ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ ውጣልህ እና ሁለት يعني የሩም ጦር በዛ ነው የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረህመቱላህ ዐለይሂ ጦር በዚህ ጋር ነው እና መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው ከሩም ማን ይውጣ ከዚህ ማን ይውጣ ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ ውስጣቸው ጉራይ ተሞላል ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት ሚል ማን ነው አለ خرج اليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የጠመጠመ ሰው ማለት ነው ወጣለት አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስሎ እንዳትፈራሽ الجهاد في سبيل الله ያስፈራል እንዴ አላህ ይወፍቀን ነብዩ አለይሂ ሰላቱ ወሰለም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ ይያል ያኒ አንድ ሙስሊም በህይወቱ ይያል አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለው ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው
مات على شعبة من النفاق قالوا كنفقنا بهونه مالنو ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላም አትፍሩ ነይቱ ባጢል ላይ የሚሞት የለ እንዴ አላህ ግን አምጣው ተብሎ አይለመንም እሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማረግ አለብን አብሽሩ አትፍሩ ሞት የማይቀር ነገር አብሽሩ ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ ሞት አይቀርም እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ አሁንም ማን ነው አንድ ሁለት ሚለይ ሁለተኛውንም ይሄ ሰው ማለት ነው ምን አረጋው አሰናበቱ በሶስተኛው ጊዜ ሩሞች አሁንም ማወጡ ሙስሊሞችም ይሄው ሰውዬ ማለት ነው ምን አረጋ ሶስተኛውንም ሸኘ ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ ግን የነሱን መቃረብ ባየበት ሰዓት ስራይ በላሻል በማለት ማንነቱን ላለማሳወቅ የተሸፋፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት ከሙስሊሞቹ አቡ ዑመር ሚባል ሰው ነበርና ጠጋብሎ እንደምንም ብሎ ጥምጣሙ ምን አረገው ከፊቱና ከጭንቅላቱ ጎተቶ አወለቀው ሲያዩትም ማን ነበር አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይሂ ግን ያ ደስ አላላቸው እንደምታውቁት አንድ ሰው አላህ Subhanahu Wa Ta'ala መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት ما حسبتك ممن يشينع علينا يا ابا عمر እኔ ተመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬ ማለት ነው ግልጽ ታወጣለ ታዋርደኛለ ብዬ አላስብህም ነበር ያ አቡ ዑመር አሉት አወጣው ስራዬውን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረህመቱላሂ ዐለይሂ እኛ ስታዲያ ምን እንበል ያ اخوان الله يطبقنا الله ሁላችንም Subhanahu Wa Ta'ala የተደበቀ ለሱ ተብላ የተሰራች ስራ الله Subhanahu Wa Ta'ala ይስጠን الإخلاص እዛም ነው بشر الحفي رحمة الله عليه من ይላሉ لا تعمل لتذكر اكتم الحسنة كما تكتم السيئة አንድን ስራ በመትሰራበት ሰዓት ሰዎች ዘንድ ልትዘከር ልትነገርበት አትስራው ልክ መልካምን ማለት ነው እንዲያን ስራ እንደምትደብቀው ያኒ ወንጀልህን እንደምትደብቀው ሁላ መልካም ስራህን ምን አደርገው ደብቀ ስራው ይሉ ነበር ለዛም ነው ኢማሙ አመሽ ረህመቱላሂ ዐለይሂ ከለታት አንድ ቀን ማን ነው ስሙ ኢብራሂም النخعي ዘንድ ቁጭ ብዬ ነበር አሉ እና ቁርአን እየቀሩ ነበር ኢብራሂም النخعي ረህመቱላሂ ዐለይሂ አንድ ሰው መጥቶ በር ሲያንኳኳ ቶሎ ብለው ቁርአኑን በልብሳቸው ደበቁት ከዛንም ለአመሽ ምን አሉት ይሄ ሰው ማለት ነው ሁሌ በየሰዓቱ እኔ ቁርአን እንዲቀራ ማወቅ አልፈልግም አላህ ይጠብቅ الله سبحانه وتعالى لسو بلا يتسرع سرا بنيانا بسو مكاكل متقرن سرا الله يلقسن كما موتاچن بفيت እዛም ነው እኮ الحسين بن علي رحمة الله عليه رضي الله عنه وارضاه ከሞቱ በኋላ ነበረ ሰዎች በየቤቱ ማን ሰደቃ እንደሚመጣላቸው ያወቁት ተደብቆ በየቤቱ ጧት ይሄዱ በምግብ ያኒ በያንዳንዱ ቤት ዘይት ሌላና ምግቦችን ያስቀምጡ ነበር ይሄንን ማን እንደሚያመጣ ማለት ነው ማንንም ማውቅም ነበር እቺን ዱንያ ለቀው እስከሄዱ ድረስ ከሞቱ በኋላ ነው ይሄ ስራ የማንን ስራ እንደሆነ የታወቀው ረዲየላሁ ዐንሁ ወርዳ እኔና እናንተ ሲخوان እንደዛ አይነት ስራ አለ አላህ ይለግሰን እንደነ ሱፊያን الثوري ረህመቱላሂ ዐለይሂ ትልቅ ዓሊም ናቸው ትልቅ ክብር የነበራቸው ናቸው አይደለም በዚህ አጋጣሚ
ለመጥቀስ መፈልገው ሱፊያን الثوري ረህመቱላህ ዐለይሂ እንዳልኳችሁ ትልቅ ዓሊም ናቸው እንደነሱ አይነት ዓሊም ነበረ እሳቸውን ሲያከብራቸው አብዱራህማን ቢን አልመህዲ ቢን አውስ البصري رحمة الله عليه تلك عالم ناجح عبد الرحمن بن مهدي البصري رحمة الله عليه ينا يحيى بن قحطاء يعني يحيى استماري ناجح يا إمام أحمد استماري ناجح يا إمام إسحاق بن راهويه استماري ناجح ينا علي بن المدينة استماري ناجو علي بن المدينة مالت يا إمام بكاري رحمة الله عليه استماري ناجو إني عالم سل سفيان الثوري رحمة الله عليه بمنا قربت يعني بمئة ساعات من يلالو ما كنت أقدر أن أنظر إلى سفيان الثوري استحياء منه إني سفيان الثوري مال النو بمن نقطع تمبسات عين بعين مال النو بمن نقطع تمبسات አይኔን ሞልቼ ወደሳቸው አንጋጥጬ ማየትን አፍር ነበር ይላል አላሁ አክበር ለሱፊያን الثوري ካላቸው ክብር የተነሳ እንደዚህ አይነት ዓሊም ነው ስለ ኢኽላሳቸው ሲፈሩ የነበሩት በዚህ አጋጣሚ ለማለት የምፈልገው ሽክር ለኩም ይሄ ቦታ ያስታውሰኝ ነገር በቀደም ለተከበሩት ለምንወዳቸው ለዓሊማችን ለኢማማችን ለሼክ አብዱል አዚዝ ያደረጋችሁት ነገር አላህ ከሁላችሁ የሚቀበላችሁ ሩቅ ሆናችሁ በቅርብ ሆናችሁ ጥሪው በደረሳችሁ ሰዓት ያላችሁን በማድረግ ይሄንን ላደረጋችሁ ሁላ ልጆች ካሏችሁ በልጆቻችሁ በዱንያም በአኺራም አላህ ይካሳችሁ ቤታችሁ አላህ በሚፈልገው የተሞላ ይሁን ደጃችሁ አላህ ከሚጠላው ነገር ሁላ የተጠበቀ ይሁን አላህ Subhanahu Wa Ta'ala ልጆቻችሁን እምታፍሩበት ሳይሆን በዱንያም በአኺራም በነ ልጆቻችሁ አንገታችሁን ቀና የምታረጉበት ልጆች አላህ Subhanahu Wa Ta'ala ያድርግላችሁ ይሄ የሚያሳየው ዓሊምን ማክበር ምን ያክል ቦታ እንዳለው ለማሳየት ነው አሁን የጠቀስኩት የሱፊያን الثوري عبد الرحمن بن مهدي رحمة الله عليه للسفيان الثوري ينبراቸው ክብር ከምን በላይ ምሳሌ ሊሆነን ይችላል ለዛም ነው አቡ زرعة الرازي رحمة الله عليه كنت عند أحمد بن حنبل كلتات عندك أحمد بن حنبل زند ቁጭ ብዬ ነበር ይላል وكان متكئا من علة مريضا أحمد بن حنبل رحمة الله عليه تدقفوا نبر يتدقفوا ማለት ነው የሆነ ችግር ነበረባቸው ያማቸው ነበር እንደምታውቁት ብዙ ተቀጥቅጧል እሳቸው ብዙ ፍዳ አይተዋል ቁርአንን በማስመልከት ዲኑ እንዲህ አይደለም እዚህ የደረሰ ይخوان والله ዛሬ እንደ ቀላል የምናየው ይህ ዲን ቀላሉ አይደለም እዚህ የደረሰ الله بوتا كميسات الله أدرك أن وكان يذكر إبراهيم بن طحمان أحمد بن حنبل تدقفوا بمكمة بسعات لا إمام عوزعي سل إبراهيم الطحان أبو سعيد البصري رحمة الله عليه سل السوما لن ينقروا تنبر إبراهيم الطحان رحمة الله عليه تلك عالم ناتشو أبو سعيد البلال أن إمام أحمد فجلس وقال لا ينبغي أن يذكر الصالحون فيتكى عالم وشمال أنه أيوسم تنستو أين نقروا ملكام يونو سوج مدقفهم دقمو أسفلاقي هذا اللمبا بالي اللبت مال النو قوش بلو سلساتشو يتناقروا بالي اللبت هكبروا إبراهيم الطحان رحمة الله عليه
ኢማም አህመድ ስለሳቸው ሲነገሩ በመጅሊስ ውስጥ አይደለም የነበሩት ሩቅ ነበሩ ነገር ግን ምን አይነት ቦታ እንዳላቸው በእስልምናው ስለሚያውቁ ተደግፈው ነበር አሟቸው ነበር ቁጭ ማለት አይችሉም ግን የሳቸውን ስም ብቻ ስላነሱ ለዚህ ሰው ምን አይነት ክብር እንዳላቸው ለኢማሙ አውዘኢ ረህመቱላህ ዐለይሂ ለማሳየት ወይንም ቦታው ለነበሩ ማለት ነው ለታዳሚ ለማሳየት እያመማቸውም ቢሆን ከተደገፉበት ቦታ ብድግ ብለው ቁጭ አሉ ለዓሊሞች የሚገባው ክብር ይሄ ነው አሉ ኢማሙ አህመድ ረህመቱላህ ዐለይሂ ያንን አድርጋችሁ ስላሳያችሁ አላህ Subhanahu Wa Ta'ala ተቀበላችሁ በተቃራኒ ዑለማ ወላሂ ለኔም ለናንተ ኡመክር ዓሊሞች ፈለገ ነገር ቢያጠፉም አያጠፉም ማለት አይደለም ሊገስጻቸው ከጥፋታቸው ማለት ነው ሊያርማቸው የሚገባው በእነሱ አይነት ማለት ነው ደረጃ ያለ ሰው ቢሆን የተመረጠ ነው ማን ይመክራቸዋል ማን ይገስጻቸዋል ማን ማለት ነው ተውይላቸዋል ዑለማዎች ማለት ነው ያንን መስፈርት በብዙ አይነት መንገድ አስቀምጧል ዑለማዎችን ስጋቸው መብላት ክብራቸው መንካት ባልወሉበት ማለት ነው ውልዋል ብሎ መናገር እስልምና ውስጥ ትልቅ የሆነ ወንጀል ነው ለዛም ነው ኢብኑ አሳኪር ረህመቱላሂ ዐለይሂ ስለ ዑለማዎች ሲናገሩ ስላላቸው ክብር ምን አሉ ለሁሙል ዑለማ መስሙማ የዑለማዎችን ስጋ አንስቶ መብላት መርዝ አለው አሉ የተመረዘ ነው ይገላል ስለዚህ አክብራችሁ ቦታ ስታችሁ ይሄንን ስላደረጋችሁ አላህ ይቀበላችሁ አላህ ይቀበላችሁ በዱንያም በአኺራም አላህ መልካሙን ይመንዳችሁ እሳቸውንም እድሜ ይስጣችሁ ከዚህ በላይ ለዚህ ኮሚኒቲም ለኡመል እስላሚያ ትልቅን ከመበረከቱ አላህ ያደርጋችሁ አሁንም መደግምላችኋለሁ አላህ በልጆቻችሁ ያስደስታችሁ አላህ በዱንያ በአኺራም በልጆቻችሁ አይፈትናችሁ ልጆቻችሁ የአላህን Subhanahu Wa Ta'ala ቁርአን የሚያነበንቡ ነገም ኢማም ሆኖ ለኡመል እስላሚያ ትልቅን የሚሰሩ እናንተ ከሄዳችሁም በኋላ እናንተን ስም ከፍ የሚያረጉ እንደዛ ነው ዙሪያን አላህ ያድርግላችሁ ይሄንን የመላለስኩበት ምክንያት ዛሬ ላይ ውጪያው ሀገር ምንኖር ሰዎች ትልቁ መከራችን እልቅሻችን ስለ ልጆች ስለሆነ ነው ሁሉም ፈተና በየቤቱ ማለት ነው ስለ ልጆች ስለሆነ ነው አላህ በልጆቻችሁ አይፈትናችሁ ልጆቻችሁን يا أبو بكر يا عثمان يا علي يا جعفر يا عبد الله بن رواحة عبد الله بن رواحة أنت وقتلاك نبي عليه الصلاة والسلام سست قطامي على الوجه سست قطامي على الوجه كلهم قطاميوش ግን አንድ አይነት ግጥም አይደለም የሚገጥሙት ሁሉም እንደየፊናቸው የተለያየ ግጥምን በመግጠም ነው ምን ያደረጉት እስልምናን ማለት ነው የነሰሩት አላሁ አክበር እኔ ሰሃቦች አንዳንዴ ይገርመኛል ለእስልምናን የከደሙበት መንገድ በጣም ብዙ ነው والله እና ከነዚህ ያኔ የነብዩ ሰለላሁ ዐለይሂ ወሰለም ገጣሚው ስንት ናቸው 3 حسان بن ثابت عبد الله بن رواحة كعب بن مالك እነዚህ ትልልቅ ገጣሚዎች ናቸው በጣም ማሻአላህ እና حسان بن ثابت ነብዩ አለይሂ ሰላቱ ወሰለም አንዳንዴ እንደውም ማለት ነው ሚንበር ይቀመጥለትና ወተህ እንደው ማለት ነው እነዚህ ኩፋሮችን በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም በግጥም ይህ ማለት ነው አንተ ምትገጥመው ግጥም እናንተ ማለት ነው በእነሱ ላይ ከምትለቁት ማለት ነው ቀስት የበለጠ ይጎዳቸዋል አሉ በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም አንተ በምትገጥመና ኩፋሮችን በምትልልኝ ሰዓት አላህ ይነስረከ በሩሂል ቁዱስ አንተ ማለት ነው በጅብሪል አላህ አግዛል አሉት حسان بن ثابت አንደኛው ገጣሚ عبد الله بن رواحة ሁለተኛው ገጣሚ ነው በጣም ገጣሚ ነው يوم مؤتة የተገደለው يوم مؤتة ነብዩ አለይሂ ሰላቱ ወሰለም يوم مؤتة ማለት ነው ሰሪያን ጦራቸው ልከው ነበር ግን ጦራቸው ልከው በሚለኩበት ሰዓት ነብዩ አለይሂ ሰላቱ ወሰለም የዛን ቀን የተለየ ነገር ነበር ያሳዩት
ጦራቸው ማለት ነው እስከ መካ ወጥተው እስከ ተወሰነ ርቀው ነበር የሸኙት እና አለቀሱ ነብዩ አለይሂ ሰላም ለምን አላህ Subhanahu Wa Ta'ala ያሳወቃቸው ነገር ስለነበር አልቀሰው ዱዓ አርገው ጦሩን ሸኙት ጦሩም ከሄደ በኋላ ነብዩ አለይሂ ሰላቱ ወሰለም በጦሩ ላይ ሾሙ ምን አሉ زيد بن ثابت يتجدل عندهن جعفر بن أبي طالب بزيد بن ثابت بوتا يتكالو جعفر مالن يتجدل عندهن عبد الله بن رواحة رضي الله عنهم بس بوتا يتكالو النبي عليه الصلاة والسلام الله سكدم واسوقواچو ሶስቱም صحابي ያልተመለሱ رضي الله عنه الله عند الناس ونيست إيمان يستن لسلمنا مسرتنا الله سبحانه وتعالى يست كلهم لمنوت والله الله يعني لا انت سراتني ادرغن بلن ሁላችንም እንለም ለአላህ ከመስራት የበለጠ በዱንያም በአኺራ ክብር አለ እንዴ والله الله እንደዛ አይነት አገልጋዮች አብዱላህ ኢብኑ ረዋህ ረዲየላሁ ዐንሁ ሶስቱም አልተመለሱም የውመ ሙዕተዛ ነው ምን ያደረጉት የቀሩት ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ ወጥቶ ማለት ነው ስለ ሶስቱም ሞት ካያኒን ምን ከተናገሩ በኋላ በጣም ያለቀሱት እና እነዚህ አይነት ሰሃቦች ናቸው ዲኑን ረስነው ሁሉ ነገር አድርገው ይሄዱት አላህ Subhanahu Wa Ta'ala እኛም እንደዛ አይነት ይስጥ ስለዚህ እንደና አብዱላህ ኢብኑ ረዋህ አይነት አድርግ አላህ Subhanahu Wa Ta'ala ዙርያን ይስጣችሁ ዙርያ ምንበት ምክንያት በየቤቱ ዛሬ እየተለቀሰ ያለው ስለ ልጆች ስለሆነ ነው ልጆቻችን እያልን ነው አይደል አላህ Subhanahu Wa Ta'ala በመተወዳቸው ልጆቻችሁ አላህ ይፈትናችሁ ርስቃችሁን አላህ ያብዛላችሁ ስትጠየቁ ሁላ አለው ምትሉ አላህ ያርጋችሁ አለው ብላችሁ አለው ኡስታዛችሁ ሁሌም ለመስጂዳችሁ ለኡመታችሁ ለምትኖሩበት ለሩቅ ላለውም ስትጠየቁ አለው ከምትሉት አላህ ያርጋችሁ አላህ ርስቃችሁ ውስጥ ማለት ነው በረካ ያርግላችሁ የዘገናችሁት አላህ አፈርም ቢሆን አላህ ማለት ነው ዶላር ያርግላችሁ ለምን ዶላር ወርቅና ብር ቢያረግላችሁ ስንት ትላላችሁ ሁሉንም ማለት ነው ጀባ አላህ ይበላችሁ የሚያውቅበት ወርጃ አሚን እያለ ነው ان الله سبحانه وتعالى ሁላችንን የሚጠብቀን የታመሙትን አላህ ይፈውሳቸው የራቆን ሁሉ አላህ ያቀርብልን የከበደውን ሁሉ አላህ ያቀልልን الله سبحانه وتعالى የታመሙትን ሁሉ በዚህ ሰዓት አላህ አፊያውን ይስጣቸው የተጨነቁትን ሁሉ አላህ ጭንቀታቸውን ይገላግላቸው والله اخواني ሁሌም እንደመለው በዚህ ሰዓት ከቤቱ ቁጭ ብሎ አላህ ይፈረጁን ከታ መጣልኛለህ የሚል ሙስሊም ብዙ አለ ጠቦት የሚያረገው ያጣ ያ አላህ ፈረጁ ከት ነው የሚል ብዙ አለ አላህ ይስማው ሁሉንም የተጨነቀው በየቤቱ በየደጁ አላህ ፈረጁን ያምጣላቸው አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርጋት ሁሉም ይስማማበት አላህ ማለት ነው የጥጋብ የረህመት የዲን አላህ አድርጋት አላህ ወንድሞቻችን እህቶቻችን አባቶቻችን ህፃናትን ሁላ አላህ በገዛ ይነስራቸው اللهم داوي جرحاهم وتقبل شهداءهم وداوي مرضاهم وداوي جرحاهم يا رب العالمين اللهم انصرهم على اعدائك واعدائهم اللهم ارنا عجائب قدرتك في اعدائك كلهم يا رب العالمين اللهم انصرنا على اعدائنا واعدائك وهذا بالله التوفيق وصلى الله على نبينا محمد وعلى اله واصحابه اجمعين